የአማራ የኢትዮጵያ የቁርጥ ቀን ልጅ የባህር ልጅ ወርኛ ዘመነ ካሴ ከሞራል የመጣው ከማተቀበል ወደዚህ የመጣው ስለሆነ አባታችን ንጉሳችን እንደው ዛሬ በዚህ በተቀደሰች መድረክ ላይ ተከስቷል። ሞራል ያንሳል የአማራ የኢትዮጵያ Amaraneth
ጎጃም ሸዋ ወሎ ጎንደር አንድ አማራ እስከፍ አድርጎ እንደዛ አድርገ ጨብጠ እንደዚህ ያረክ ሰውዬ የጠፋው ይሄ የናው የሹመት እጅ ነው። እንደዚህ የኛ ይሄ ነው። አሳየኝ። አንድ አማራ አመሰግናለሁ። የአማራን ትግል በሜጫ አካባቢ ምን እንደሚመስል በወፍ በረር ስቃኘው። ሀገሪቱ ኢትዮጵያ ክልሉ አማራ ሲሆን ወርቁ ሐምሌ 2015 ነው። ክረምቱ ጫን ያለ ነው። ከወትሮው ለየት ብሏል። በተለይ በመላው የአማራ ክልል አካባቢዎች ላይ ሰማዩ ከወትሮው ለየት ተለይቶ ለወድቅ የተቃረበ ይመስላል። ሲያሻው ደግሞ ከሰማዩ በታች የታዘለው ዳመና ለወድቅ የተቃረበ ይመስላል። አንዳች ነገርም ያዘለ ይመስላል። ገና በጠዋቱ የአማራ ክልል ከተሞችና ገጠራማ አካባቢ በጉም ተከበው ሰዎችም ህዝቦችም ቤቶችም ታፈንኩኝ ድረሱልኝ የሚሉ ይመስላሉ። ለነገሩ የአማራ ህዝብ ታፈንኩኝ ድረሱልኝ የመንግስት ያለ ካለ ቆይቷል፣ ሰነባብቷል። ምሽት ሲል ሰማዩ ከባድ ነጎድጓድና አልፎ አልፎ ብልጭታ ይታያል። በዚህ መሃል የሀገሬው የሜጫ ሰው የዘንድሮስ ይለያል አለ ነገር ይላሉ። የ2015 ሐምሌ ወር ከወትሮ በተለየ ጃለበል ጎራውና እያሉ ሀገረኛ ዜማ የሚቃኘው ሰው ስፍር ቁጥር የለውም። እኩሌታው ደግሞ በዋሽንት እያንቆረቆረ በዜማ በቅኔ ክተቱን የሚያውጅ ይመስላል። በዚህ መሃል በአማራ ክልል በሰሜን ጎጃም ዞን ሜጫ ወረዳ የጀግኖቹ አርበኛ አበረ ኢማም፣ ኮሎኔል ታደሰ ሙሉነህ፣ ራስ ቢትወደድ መንገሻ ጀንበሬ፣ ሻምበል መማር ጌትነት፣ አርበኛ ጥሩ ሸጋውና አርበኛ ለማየሁ ከቤን ሀገሪቷ ውቢቷ ሙሽራዋ ሜጫ መራዊ ከተማና ዙሪያዋ ላይ ብሶት የወለዳቸው የአማራ የቁርጥ ቀን ልጆች ከወትሮ በተለየ አለባበሳቸውን ባጭር ታጥቀው 3፣ 5 እና 8 ሆነው በቡድን ይንቀሳቀሳሉ። ሲያሻቸውም በአንዳች ብርቱ ጉዳይ ላይ ይወያያሉ፣ ይመክራሉ። ሚስጥሩ ግን ለማንም ረቂቅ ነው። እድሜያቸው ከ45 ዓመት በላይ የሆኑ አባቶች ደግሞ መውዚራቸውን ይወለውሉ ጀመር። እናቶችም አንዳች ነገር በሐምሌ ወር ሳይፈጠር አይቀርም እያሉ ስንቅ ማዘጋጀትን ተያይዘውታል። የብልጽግና መንትያው እንደሚሆነው ብአዴንም የሚይዝ የሚጨብጠው ጠፍቶት ግራ ተጋብቷል። የሜጫ ወጣት ከዛም ከዚህም እየተወጣጣ መራዊ ከተማን በቅርብ ርቀት ላይ ሆኖ በዓይነ ቁራኛ ይከታተላታል። የሜጫ ወጣት አልታጠቀም። እኔ የገዛሁት ሀገር ትፍረስ፣ ኢትዮጵያ የምትበለጽገው በንጹሃን የአማራ ደም ነው ብሎ የሚያምነው መራሹ የአብይ ስርዓት ጠባቂ እስከ አፍንጫው ታጥቋል። አባ ግሬፍ የሜጫ ፋኖ ባዶ እጁን ይህም ሳይበግረው የቀደምት አያቶቹን ጦርና ጎራዴ ይዞ በተጠንቀቅ ቆመ። ፊሽካው ሊነፋ ጥቂት ቀናት ቀርተውታል። የአቶቢ ጋሻ ጃግሬዎች ገሚሶቹ ዱባይ፣ ገሚሶቹ አዲስ አበባ፣ ገሚሶቹ ባህር ዳር መፈርጠጥ ጀምረዋል። ሜጫ የበኩር ልጆቿን ጀግናው አርበኛ አበረ ኢማም፣ ኮሎኔል ታደሰ ሙሉነህ፣ ራስ ቢትወደድ መንገሻ ጀንበሬ፣ ሻምበል መማር ጌትነት፣ አርበኛ ጥሩ ሸጋውና አርበኛ አለማየሁ ከቤን ካጣሽ በኋላ በሐዘን ብትጎዳም የልጆቼ መርሻ የሐዘኔ መርሻ አንድ ጀግና መውለድ አለብኝ በማለት በሐዘንና በደስታ መካከል ሆና ወሰነች። ሜጫ በአማራ ምድር ላይ መከራዎች ብዙ፣ ሞት በየቀኑ፣ ስደት፣ እንግልት፣ መገፋት፣ ዘረኝነት፣ ማንነትን መነጠቅ፣ ጅምላ የዘር ማጽዳት ዘመቻ ሲከፈትባት በዚህ መሃል አንድ ወንድ ልጅ ወለደች። ልጁ ሁሉን አሟልቶ ሰጥቷታል። ገበሬ ነው፣ ያርሳል፣ ተማሪ ነው፣ ይማራል፣
ያው የወርቅ ተሸላሚ ተማሪ መምህር ነው ያስተምራል ፍቅርን ይሰብካል ወታደርም ነው ሀገር በጸና ጠላት ሲወራት ቀድሞ ይሰለፋል በኤርትራ ብርሃን ወርዶ እምቢ ሀገሬን አትንኩ ብሎ ዋጋ ከፍሎላታል ደፋርም ነው ሲጓዝ ግርማው ያንበሳ ነው መንግስት ተብዬው በገራገሩ የአማራ ህዝብ ላይ በተደጋጋሚ ዓለም አቀፋዊ ወንጀሎችን ሲፈጽም ሰላማዊ ትግል በማድረግ መንግስትን ፊት ለፊት ሞግቷል ሰውየው ሀብታምና ድሃ ተቀጣሪና ባለስልጣን አያበላልጥም ሰው ከሆኑ ለሱ በቂው ነው ጨዋታ አዋቂ ነው ፈገግታው ከፊቱ አይጠፋም ትንሽ ትልቁን ያክብሮት ሰላምታ ይሰጣል የልጅ አዋቂ ነው እሱም ብለተኛው አርበኛ ዘመነ ካሴ ባቄ ነው ሜጫ ጦርና ጎራዴውን እንደ አባቶቹ ዘራፍ እያለ ጠላትን ይቀላው ጀመረ የጠላት ኃይል አንዳንድ እንደ ጉድ ረገፈ ጀግናው ቆፍጣናው ሜጫ ወደ ኋላ አልልም አለ አንድ ወገን ወድ ሲሰዋ ሲወድቅ እንደገና የመጣ ታሪካዊ ጀግንነቱን ያሳያል በግጫፋን ነው ሐምሌ 7 ፖሊስ ጣቢያውን ተቆጣጠረ ሐምሌ 28 2015 ሜጫኛው በባዶቹ ስታፈጆ ታጠቀውን ኃይል ከታጠቀ ኃይል ጋር ጉንቦ ተናንቆ ጠመንጃውን ማረከው በዚህ መሃል ማንም መለየት አይቻልም ሐሙሲት የደም ምድር ሆናለች በበቀሉ የሚጫፋን ነው የጠላትን ክላሽ በሙሉ ተረክቦ ታጠቀ ወደ ኋላ ወጥቶ አደረጃጀት ፈጥሮ እንደ አዲስ ተመለሰ ከጠላት በማረከው ክላሽ መትረየስ ስናይፐርና ዲሽቃ ከያዘው ኃይል ጋር ገጠመ የማይታመን ነገርም ተፈጠረ ገሚሶቹ ሲደመሰሱ ገሚሶቹ እናቴ ትድኝ ያሉ እየፈለጠጡ ወደ አለቆቻቸው ሲጠጉ አለቆቻቸውም እጃቸውን ለደፋሩ የሚጫፋን ነው ሰጥተዋል በዚህ መሃል መትረየስና ስናይፐር በመጨኞቹ እጅ ገባ የሜጫ ልጆች ከተራ ወታደር እስከ ኮሎኔል ድረስ አይቀጡ ቅጣት ቀጥተዋል ሐምሌ 28 የሜጫፋኑም በዚህ ችለት በባዶቹ ገብቶ ክላሽ ስናይፐር መትረየስና ዲሽቃ ታጠቀ በዚህ መሃል ግን የምንሳሳላቸው ብርቅዬ ጓዶቻችን ተሰውተውብናል ገሚሶቹም አካላቸውን አጥተዋል የነዚህን ወንድሞቻችንን አደራ ለመመለስና የአማራን ህዝብ ጥያቄ ለመመለስ መደራጀት አስፈላጊ በመሆኑ በወቅቱ በየአካባቢው በቲም አዋቀርን ጠላትም ሚዲያዎቹ ስለሆነ የፋኖን ኃይል በታትኛው ያለ በየሳምንቱ መግለጫ ያወጣል ነበልባሉ የሚጫፋን ነው ሜጫ ከቲም ተነስቶ በየቀበሌው የሻለቃ ጦር መሰረተ ዛሬ ላይ ብርጌድም መስርቷል በብርጌዱ ስር 5 ሻለቃ ጦር አደራጅቶ የብርጌዱ ስምም የጀግናው አርበኛ ኮሎኔል ታደሰ ወልነህ ብርጌድ በማለት ተሰይሟል በመጨረሻም እኔ ፋኖ ነኝ ድርጅቴም የአማራ ፋኖ በጎጃም ነው መሪም አርበኛ ዘመነ ካሴ ነው አርበኛ ዘመነ ካሴ ከሚያደራጀው እንደውም ጎጃም ላይ ከአማራ ፋኖ በጎጃም አሰራርና ደንብና መመሪያ ውጪ ከአማራ ፋኖ በጎጃም እውቅና ውጪ የሚንቀሳቀስ የትኛውም ኃይል እርምጃ ለመውሰድም የኮሎኔል ታደሰ ወልነህ ብርጌድ ከሌሎች አጋር ብርጌዶች ጋር በመተሳሰር ስራችንን አጠናክረን እንደምንሰራ ላሳውቃችሁ ወዳለሁኝ አለን ለወራጅ ፊት ኋላ ፊት 1 2 3 ለዛሬዋ ቀን እንኳን በሰላም አደረሰን ማለት ፈልጋለሁ ከዚህ በመቀጠል አርበኛ ወይም ጓዳችን ቴዎድሮስ እንዳለው የኛ ስራ የሜጫ ስራ አንድ ትግል ብቻ አይደለም ማወቅ ያለባችሁ ማለት ነው የኛ ስራ 2 3 ነው አንደኛ ጠላትን አፈር ደሜ ማብላት ሁለተኛ ምልክታችን አርበኛ ዘመነ ካሴ መጠበቅ ግልጽ ነው ስለዚህ አመሰግናለሁ እንደተለመደው በዚህ ዓመት በዚህ ቀን በዚህ ሰዓት አምና ላይ ነፍስ ውጭ ነፍስ ግቢ የነበረበት ሰዓት ነበር መሪያችን አርበኛ ዘመነ ካሴ እናም ሳለቃ ጣዬ ብርሃኑ ባሉበት አስቸጋሪ ፈተና የዚህ ስብስብ የዚህ ድርጅት መልክ መያዣ ወራጥነትን ያሳየንበት ቀን ነው ስለዚህ ምንድነው ማለት ጓዶች እንደተቀሱት የኛ ስራ መታገል መዋጋት ብቻ ማለት ማሰብ መደራጀት በስነን ቦና መታጠቅ
ይህን ቀን ከዚህ በተለየ መንገድ እጥፍ ድርብ ሆነን ከርሞ በዚህ እጥፍ ተጨምሮ ከዚህ በላይ ተደራጅተን ከዚህ በላይ ሰልጥነን በ10 በ4 አቅጣጫ ቢመጣ በሚሊዮን አቅጣጫ መመከት እንደምንችል ለጠላቶቻችን ማሳየት ነው የምንፈልገው። አመሰግናለሁ። ክብር ይስጥልኝ። እንዴት ናችሁ? እንኳን ለዛሬው ቀን በሰላም አደረሳችሁ እላለሁ። እንኳን አደረሳችሁ። አለን አለን ለወደድር ፊት ኋላ ፊት አንድ ሁለት ሶስት ጓዶች ብዙ ብለውታል። እኔ ብዙም አላበዛም። ይኸው ድርጅታችን የአማራ ፋኖ በጎጃም መሪያችን ማን ነው? ማን ነው ያለ መሪያችን? አርበኛ ዘመነ ካሴ። እሱ የሚሰጠንን ግዳጅ እሱ የሚጠነን ትዕዛዝ ታጥቀንም ሳንታጠቅም ወራድ የሚዘህ ወይም የተሰጠን ተልቆ በማንኛውም ሰዓት በአራቱም አቅጣጫ ጎንደር፣ ሸዋ፣ ወሎ፣ ጎጃም ተወረረ ሁሉም የሚሰጠን ግዳጅ ትፈጽማለህ። የለው ድርጅታችን የአማራ ፋኖ በጎጃም ከሚለው ውጭ ትዕዛዝ ነው ማስተላለፍልህ። እንዲያው በሰፈር እንዲያው በቀጠና በቀበሌ ያሳት እንኳን ጨምረህ እኔ የአማራ ፋኖ በጎጃም የሚለውን ትተህ ሰፈር አልወጣም የሚል ተሆነ ተሳስተሃል። ግልጽ ነው አይደል? ግልጽ ነው። አዎ ነገ ተልኳችን ሜጫ ብቻ አይደለም። ትናንትና አንድ አመት ሙሉ ሜጫ ላይ ተዋግተሃል። አንድ አመት ሙሉ የፈለገን ብሬን ታጥቃን የፈለገን ድሽቃ ታጥቃን። ነገ ግን ሜጫ ብቻ አይደለም። አጠቃላይ ጎጃም ትሄዳለህ። አጠቃላይ አንድ አማራ ብለህ በማንኛውም ሰዓት ተወረረህ የመጣብንን ጠላት ትደመስሳለህ። ግልጽ ነው። ግልጽ ነው። ሜጫ ግልጽ ነው። አዎ ከዚህ ውስጥ አልሆንም ታለ የወገን ወይም የባንዳው ስብስብ አለ በውስጣችን። ጠላት ነው አይደል? ጠላት ነው ይመጣል። ወገን መስሎ ሚረዳ መስሎ ሚያዝም መስሎ የኛን ተቋም ከፍ የሚያደርግ መስሎ በጎናችን ውስጥ አለ። ይሄ ማን ነው? እንዲያው የሆነ ሰይጣን ድርጅት ነው እንዲያው ዛፍ ድርጅት ነው የሚለውን እኛ አንሰማም። ግልጽ ነው። አዎ በውስጣችን ማንም እንመክራለን። እኛ ሰውነንና እናጠፋለን። ያ ሰው ተሳስቶ ሊያጠፋ ይችላል። ያ ሰው ሳይውቅ ወይም ደግሞ ራሱ መስሎት የራሴን ተቋም ከፍ አደርጋለሁ የሚል ሐሳብ ሊኖረው ይችላል። የአማራ ፋኖ በጎጃም የሚለውን ትቶ የላ ሐሳብ የላ ቅርጽ አስዛለሁ የሚል ይኖራል። ሰው ያጠፋል። መጀመሪያ እንመክራለን። አለመከርት አለ በሽማግሌ እንመክራለን። አሁንም ሶስተኛ እንመክራለን። መጨረሻው ምን ይሆናል? መጨረሻው ምን ይሆናል? አፈሙዝ ነው። በቃ ይሄ ነው የሰጠንን ተልኮ። ግን በማንኛውም ሰዓት እንወጣለን። እንዲያው መንደር ለመንደር አሁን ምደግመው ግን እየከፋፈልህ 10 የሆነውን ወደ 2 ወደ 5 አመጣልታል። በዘል 10 ተሆነ 12 ተሆነ ወደ 20 ያሉ ብርጌዶቻችን ክፍለ ጦራችን ማሳደግ ብቻ ነው። አሁን በጣም ምልክ ጠብቅ ማሳስበው በውስጣችን ብዙ ሰዎች አሉ። እነዚህ ሰዎች እናንተና እኛ እናጠዳለን። አጠቃላይ መሪያችን አርበኛ ዘመነ ካሴ ነው። ግልጽ ነው። እሱ ይመራና ምትል መሳሪያን ከፋል ወደ ልጅ ከፋል። አዎ አጠቃላይ ፋኖ ወይም አጠቃላይ እዚህ ያለ በሙሉ ልብ እንደናርገ አብረን ስንሞት ትመጣለህ። ግልጽ ነው አይደል? ፈራለ እንዴ? አዎ ማሳሰቢያ መስጣችሁ ግን ዛሬ እዚህ ነው ስለተሰባሰብነን ሰርግ እንዳይመስላችሁ። ነገ ሁላም ወደ አቅጣጫ ትገባለህ። ግልጽ ነው። አዎ 10ም 20ም 30ም ሆነ የራስን ግዳጅ በየከተሞች ትወጣለህ። ሜጫ ጎጃም አንድ አማራ እኛ አማራ ሆነን ትናንትና እንዳያታቸው የሚያዩን በጦር ሜዳ በየትኛውም ቦታ አብረን ሰልጥነን አብረን ተዋግተናል። ትናንት በሰሜኑ ጦርነት የተዛዘብነ አንድ አማራ ከአንድ ቲም ውስጥ ከአንድ ጋንታ ውስጥ ፊታውራሪ የነበረ ዛሬ ደፍረው ለገጠሙን የሀገር መከላከያንም ብለው ለግለሰብ ተላላኪ ለሆኑት ውርደታቸውን በየቀኑ ለተከናነቡት በጣም አስቀያሚ የሀገርን አይደለም የጎጥን የማይወክሉ የግለሰብ አምላኪ ለሆኑት በአንድ ግለሰብ ብቻ ትዕዛዝ ለሚንቀሳቀሱት ውርደታቸውን ለተከናነቡት የመከላከያ ሰራዊት ጥፋታቸውን ያቀርብልን እላለሁ። ትናንትና ትንሽ ነበርነ ዛሬ በዝተናል። እነሱ ብዙ ነበሩ ዛሬ አንሰዋል። እኛ በጥፍ እየጨመርነ እነሱ በጥፍ እየቀነሱ ይሄዳሉ።
እኛ በጥፍ እየታጠቅነ በጥፍ እየተቀሙ ይሄዳሉ እየተማረኩ ይሄዳሉ ከጎናችን ለወጡ ለባንዳዎች ባንዳ ብለን ለምንጠራቸው የተሰረቀውን ነገር ከሌባው ጋር ከፈለከው አይገኝም እንደሚባለው በእነሱ መሰናክልነት ትግሉ ወደ ኋላ እየተጓተተ ነበር አሁን ግን ስራ ጀምረናል ፋኖን ማሸነፍ አማራን ማሸነፍ የተተኮሰን ጥይት በሩጫ ማምለጥ ማለት ነው ለኔ የመጀመሪያ ስራችን ከጎናችን ያለውን ማጽዳት ነው ወጣደር ትንሽ ያወራል ብዙ ይተገብራል እነን ይያልሁ ጨርሳለሁ በርቱን በረታለን የዛሬ አመት የምንፈልገው ቦታ ላይ ተገናኝተን ይሄንን በዓል እናከብረዋለን አመሰግናለሁ ሲገፉል ጊዜ ተመክተው አመራ አደረጉም ጉምኛ ነካክተው Come on.
እሺ እንዴት አደራችሁ? የልጅነት ዘመንክን ሙሉ ለአማራ ሕዝብ አስራት በኩራት አድርገህ የሰጠህ አርበኛ ዘመነ ካሴ የአማራ ፋኖ በጎጃም ሰብሳቢ ሁሉን ነገር አድርገህ መኖር እየተቻለ ያን ከቁስ በላይ ገዝፈህ ሁሉን ነገር ንቀህ ጥለህ ያኔ ምንም በሌለበት ያኔ ስርዓቱ ጥርስ አውጥቶ በነበረበት ሰዓት ላይ ከጓደህ ጋር የቋጠርከውን ውል ብለህ ተተህ እንዲህ ይህንን ሁሉ ኃይል ለማየት የበቃኸው ጠበቃና አርበኛ ስለስ ማረዳንጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ ሌሎች የሥራ አስፈጻሚ ጓዶች እንዲሁም ስለ ጀግንነታችሁ ሰማይና ምድሩ የመሰከረላችሁ ለመሰባሰባችን ምክንያት የሆናችሁን የሜጫ ጦር የአማራ ሕዝብ ለመጀመሪያ ጊዜ የተጫነበትን የመከራ ቀንበር ያውሬ ስርዓት ተጋፍጦ ከትከሻው ላይ አሽቀንጥሮ ለመጣል በራሱ እጅ በራሱ ስንቅና ትጥቅ በራሱ ልጆች ለጀመረው አብዮት አንደኛ ዓመት ክብረ በዓል እንኳን አደረሳችሁ። የሚደንቀው እንደ ሕዝብ ለመጀመሪያ ጊዜ አዚች ላይ የተገናኘ ነው። ላለፈው ዘመን ከተቆጠረ ጀምሮ እስካሁኑ አለት ድረስ ለመጀመሪያ ጊዜ ልጆቹ የተሰባሰቡበት ዕለት የመከራው ምንጭ የሚቀዳበትን ስርዓት አፈራርሶ ለመጀመሪያ ጊዜ የተገናኘ ነው። የስርዓቱ ፍርስራሽ ላይ የስቃዩ የመከራው የስደቱ የእንግልቱ የህልውናው ጠንቅ አእምሮውን በትምህርት ጉረሮውን በመሬት ህልውናውን በስርዓት የዘጋበትን ስርዓት አንቆጥሎ የስርዓቱ ፍርስራሽ ላይ ለመጀመሪያ ጊዜ የቆመበት መድረክ ይህ መድረክ ነው። አሁን የቆምንበት መድረክ አሁን ቁመን የምንነጋገረው የስርዓቱ ፍርስራሽ ላይ ነው። የሌለ ስርዓት የፈራረሰ ስርዓት በርግጥ ስርዓቱ ፈረሰ እምንለው የዛሬ ዓመት ሐምሌ 25 አርበኛ ዘመነ ካሴ ከሰሩት ህንጻ ላይ ከገነቡት ፎቅ ላይ ቁጭ ብሎ አፈሙዙን ሲያፈነዳ ድሽቃውን ሲያፈነዳ አይደለም። ከዚያ በፊት ስትራቴጂካሊ ይህ ስርዓት እንዴት እንደሚወድቅ ከገነቡት ህንጻ ከከፈቱት ሆቴል ላይ ቁጭ ብለን እንዴት እንደሚወድቅና ትግሉ አብዮቱ ከተጀመረ ጀምሮ እንዴት እንደሚመራ የት ላይ እንደሚቆም ስትራቴጂ ሲሰራ ነው። ባለፈም ብየዋለሁ። ያኔ ነው የተሸነፈው። ከዛ እስከዚህ እስካሁኑ አለት ድረስ ያለው የፈረሰ ስርዓት ነው። ቁመን እየተነጋገርን ያለነው የስርዓቱ ፍርስራሽ ላይ ነው።
ይሄን ማንንም ሰው ሊረዳው ይገባል። የሥርዓቱ ፍርስራሽ ላይ የቆመ የአማራ ሕዝብ እናንተን ደጀን አድርጎ እንኳን ደስ አላችሁ። ለማንኛውም ቀላል አይደለም፣ ያ ሥርዓት ቀላል አይደለም። ህልም ነው የሚመስል የነበረው ለነሱ ጭምር ቢሆን ኑሮ ያኔ ከገነቡት ከተማ እንዳልኩት ካነጹት ህንጻ ላይ ስትራቴጂ ስንነድፍ አፈሙዝ በድፍረት በጭካኔ ባህር ዳር ላይ ቁጭ ብሎ ዲሽቃ ሲፈነዳ እንዲህ አይደለም የሚሆን የነበረው። አደገኛ ሥርዓት ነው ተሽቀንጥሮ የወደቀው እና እዚህ ፍርስራሽ ላይ ቆሞ መነጋገር ቀላል እድል አይደለም። በዘመን ውስጥ ብዙዎች ከዛሬ 475 ዓመት በፊት ትግል ወጥነዋል፣ ታግለዋል፣ ገጥመዋል። በጣም በቅርብ በተለይ በመሪያችን ዘመን የሚሆን እነ ፕሮፌሰር አስራትን የመሰለ ደግሞ ወጥነዋል። ይህን ቀን ማየት ብለው ብዙ ውድ ዋጋ ከፍለዋል። ማየት አልቻሉም። እኛ ነው የታደልነውና ደግሜ እንኳን ደስ አላችሁ። በዚህ አንድ ዓመት ውስጥ እጅግ አስከፊም እጅግ አስደሳች ዘመናትን አልፈዋል። እጅግ ምናልባት ይህን አንድ ዓመት ውስጥ ላውራ ብል ለሜጫ ቅንጦቱ ሊሆን ይችላል። ሜጫ አመጹን የጀመረው አብዮቱን የጀመረው የዛሬ ዓመት ሐምሌ 26 ሐምሌ 25 አይደለም። ከዚያ በፊት ምናልባት አርበኛ ዘመነ ካሴን እንደ ምክንያት አሊያም ሌላ ኮዝ እየተፈጠረ ህግ ማስከበር ሌላም ስም እየወጣለት ሜጫ በስቃይ ውስጥ ነው ያለፈው። ከምርጫም በፊት በስቃይ በትግል ካፈሙዝ ጋር ነው የኖረው። አንዳንዱ ሰው ሳወራ ከውጭም ከውስጥም ምናልባት ሜጫ ላይ መከራው የሚበዛው ሰቆቃው የሚበዛው የሥርዓቱ በትር የሚጠነክረው አርበኛ ዘመነ ካሴ ስለተወለደበት ምናምን ይመስላል። አይደለም። እንዳያችሁት እንደተወለዳችሁበት እንዳንደጋችሁበት እንደምታውቁት የሜጫ ሕዝብ እኔም በደንብ እንደተረዳሁት እንዲህ ያለ ባለጌ ሥርዓት የደም ግብርን ገንዘቡ ያደረገ ውሸትን ገንዘቡ ያደረገ ብልግናን ገንዘቡ ያደረገ ውሸትን ስርቆትን ገንዘቡ ያደረገ ሥርዓትን የሚቀበልበት ተሸክሞ የሚኖርበት ማህበረሰባዊ ስሪት ተፈጥሮ ስለሌለው ነው። አርበኛ ዘመነ ካሴ ይህ ስነ ልቦናዊ ውቅር ያለው ማህበረሰብ ውጤት ነው። አንድ ውጤት የህዝቡ ስነ ልቦናዊ ውቅር ነው ለዚህ ያደረገው። የህዝቡ የአሸናፊነት ስነ ልቦናዊ ውቅር ነው። ማህበረሰባዊ ስሪት ነው። ባርነትን አልቀበልም ባይነቱ ነው ለዚህ ያደረገው። ስለዚህ በዚህ አንድ ዓመት ውስጥ እልፍ ዋጋ ተከፍሏል። እልፍ ከናም ሳለቃ ሀብቴ እስከ ሌሎች እስከነ ይልቃና በጀ እስከነ ፍታለው ሌሎች በጣት እንዲህ ብለ ቆጥረህ ማዘልቃቸው እልፎች አጠናል። ልብ በጣም ነው የሚደመው። ትግሉን አንዳንዱን ተፈጥሮውን የትግሉን ተፈጥሮ ስለማናቀው ጓደኛ እንደሚሰዋ እንደሚከዳ ሌላም ልባችን እጅግ ሊሰበር ይችላል። ያገኘነው ነው የሚልቀው። ሁሉ ጊዜ እንደምለው ያገኘነው ውጤት ተመልከት። ማን እንኳን አብይ 4 ኪሎ የተቀመጠው ማን አልሞት ያውቃል። ሜጫ ላይ 15 ዲሽቃ ይኖራል ብሎ 15 ዲሽቃ ትታጠቃለህ ብሎ ማን አልሞ ያውቃል። እሱ ሁሉ መሳሪያ ታነግባለህ ትሸከማለህ ብሎ ማን አልሞ ያውቃል። አሳምነውን ያክል በጣም እንደሽም የሚቆጠር ተዋጊ ስላባትን ያክል ዲሽቃ ሲፈልግ ስናይፐር ሲፈልግ ሌላ ነገር መሳሪያ እየቀያየረ የሚተኩስ ነፍጠኛ ላመነውን ያክል ሲፈልግ አይን ሲፈልግ እግር ሲፈልግ ልብ እየመረጠ የሚመታ አንዳርግን ያክል የጦር ጠበብት እነ ዘውዱን ያክል እነ ሲሰራን ያክል ተተኪ ተዋጊዎች ማን ያገኛል ብሎ ያስብ ነበር? ማን በስነ ልቦና ደረጃ ሰርግ ላይ ለቅሶ ላይ ሲተኩስ ድንግጥ የሚለው ድንጉጥ እንዲሆን አድርገው የሰሩት ማህበረሰብ አሁን ዲሽቃና ሞርተር ከባህር ዛፍ ባሻገር እንደማይመታ የሚያስብ ስነ ልቦና ይኖረዋል ብሎ ማን ያስብ ነበር? በዚህ አንድ ዓመት ውስጥ ያገኘነው እልፍ ነው። በሰነድ ቢቀር እልፍ። አሁን ሚሊዮን ሆነን ተሰባስበናል። ይኸውም ነፍጥ የያዘ ሚሊዮን እና ይሄ የአንድ ዓመት ጉዞ እጅግ ወርቃማ ሀብቴ ቅድም ሲዘፍን እንዳለው ከአባቶቻችን ጓዳ ገብተው ምንሽሩን አብራራውን ወስደዋል። ይሄው እንደምታዩት ዲሽቃና ሞርተሩን ቀምታቸው አምጣቸዋል።
ውጤቱ ይሄ ነውና የአንድ አመቱ ጉዞ እጅግ ወርቃማ ነበረ። በመካከል የሚታየው እናንተም በንግግራችሁ የምታስገቡት እንገጭንገው አንዱ ዓለሙ የሚባል ድርጅት አንዱ ከበደ የሚባል ድርጅት እንዲህ እንዳጋጣሚ አማራ ፋኖ በጎጃም አደረጃጀት መምሪያ ኃላፊ ነው ነኝ። ስራዬ የተሰጠኝ ተልእኮ ድርጅቱን 360 ዲግሪ መጠበቅ ነው። ሆኖም ይሄን ገጭንገው መውጣት መውረድ ምን ማለት የትግሉ ተፈጥሯዊ ሂደት ነው። የትግሉ ተፈጥሯዊ ባህሪ ነው። አንዳንዶቹ የሚራገፉበት ቦታ አለ። ባህር ዳር ተነስቶ ማርቆስ አንድ በባስ ቢሄድ ሁሎችም ማርቆስ ላይ አይራገፉም። አረበኛ ዘመነ ካሴ ወጣት ሲያደራጅ ተማሪ ሲያደራጅ አብሮ የነበረው ሲናገር የነበር ገንዘብ ሲሰበሰብለት ሚዲያ ላይ ሲጮህለት የነበረ እልፍ ሰው ነበረ። የዛሬ አመት አፈሙስ ሲያጮህ የነበሩ ጥቂቶች ናቸው፣ ተራግፈዋል። ሂደቱ ነው። ያኔ የነበሩት የሉም። ያኔ ሲጮህ የነበረው ቅድም እንዳልኩት አላፍ ነበሩ፣ እጅግ አላፎች ጀግኖች ነበሩ። በእነሱ ቤት የማይነኩ ነበሩ። እነሱ ነበሩ የትግል ባለቤት። አፈሙስ የጮህ ጊዜ የሉም። ማአት ነበሩ፣ ማአት በሰላሙ ጊዜ። አሁንም ይሄ የሚታዩት ይራገፉ ዘንድ ነው የሆነው። ከዚህ ውጭ እናንተ እንዳላችሁት ሊኖር የሚችለው ጎጃም ላይ የአማራ ፋኖ በጎጃም ብቻ ነው። የአማራ ፋኖ በጎጃም ብቻ ነው መኖር ያለበት ስንል ስናጠፋ አንታረምም፣ ስንሳሳት አንቆነጠጥም ማለታችን ግን አይደለም። ውስጥ ሆኖ እንተራረማለን። ሁሉን ነገር በሐሳብ ቅድም እንደታለው እንፋተጋል። የተሻለ ሐሳብ እናዋልዳለን። ከዚህ ባሻገር ሲሆን ግን መሳሳት አንችልም። ይሄ አብዮት የተጀመረው ያለፉት ትግሎችን በሙሉ ለቅሞ ከስተቱ ተምሮ ነው። በጣም በቅርብ ቅድም እንዳልኩት የአማራ ሕዝብ እልፍ መከራትን ለ500 ምናምን ዘመን አሳልፏል። በጣም በቅርብ አመት እነ ፕሮፌሰር አስራት የወለዱት አንድ ድርጅት ነበር፣ መአድ የሚባል የአማራ ድርጅት። ለመጀመሪያ ጊዜ መከራ የሚቀደው የአማራ መከራ የሚቀደው ከተቋም ነው። ስለዚህ መከራው የሚቆመው ተቋም በመመስረት ነው ተብሎ ተቋም ተቋቁሟል። ስታቱ ያ ተቋም የተቋቋመበትን ገዢ ሐሳብ ገዢ ዓላማ ስቶ ወዲያውኑ ወደ መኢአድ መቀየሩ ነው። ኢትዮጵያኒስት ኃይሎች መውረራቸው ነው ስታቱ። ሌሎችም በቅርብ የተቋቋሙ ድርጅቶች ይሄ ድርጅት ፈጽሞ መሳሳት አይችልም። ስህተቶችን እንከኖችን አይቶ ለቅሞ ነው የተቋቋመው። ሶድግም መሳሳት አይቻልም። ሰዎች ማወቅ ያለባቸው ይሄ ነው። አንዳንዶቹ ቀስቅሰው የሰለጠነላቸው አዝመተው የተሰዋባቸው ሰራዊት የላቸው እንዲህ የሚቀልዱት እሱ ባለመሆኑ የምታዩቸው የቃላት ወደጉር ሌላም አጸያፊ ነገር ከተሰው ጓዶች ዓላማ በስተጀርባ ሲናገሩ ታያላችሁ። ዋናው ጉዳይ ነው። ግን ቅድም እንዳልኩት ከስተቶች በሙሉ ታርሞ የተቋቋመ ድርጅት እንደመሆኑ እሱን በደንብ ማየት ያስፈልጋል። አደገኛ ሁለት ኃይሎች አሉ ብቅ እያሉ ያሉ። አንዱ አደገኛ ኃይል ይሄ ሐሰተኛው ኢትዮጵያኒስት ኃይል ነው። ሁለተኛው የቀበርነው ይሄ የጎጥ ሐሳብ ነው። ሁለቱም በዚያ ቤት ውስጥ በፍጹም እንዳይነሱ ነው መቀበል ይኖርባቸዋል። በደንብ መረዳት የሚኖርብን ይሄን የማይሳሳት አብዮት እንደሆነ ማጤኑን ነው። ኦርኬስትራ ቡድኑ ትግሉ የተሸከመው ይሄ ወጣት የተሸከመው መንታ ድርብ ዕዳ ነው። አንደኛው ቅድም እንዳልኩት የህዝቡንና የራሱን ህልውና ማረጋገጥ ነው። ሁለተኛው ደግሞ በስርዓቱ የተቀበረውን ያን እሴት ስብና ያን ቅድም እንዳልኩት ማህበረሰባዊ ስሪት ከተቀበረበት ቀስቅሶ የባህል አብዮቱን አስነስቶ ህዝቡ ላይ ማስረጽ ነው። ማስነሳት ይሄንን ደምን እየገበሩ መኖርን አጉል ባህል ወንጀል የሆነውን ህገ መንግስታዊ ዕውቅና ያገኘውን ማንነትክን ወንጀል የሆነውን ሌሎች እሴቶችን የኛ መገለጫዎችን እሱን ቀስቅሶ ለህዝቡ መልሶ ማስረከብ ሌላ ተደራቢ ዳ ነው። ይሄ ከማጀገን ባሻገር በትግሉ ውስጥ ቅድም የጠራኋቸውን የሚመስሉ ጀግኖችን ለዓለም ከማስተዋወቁ ባሻገር የሚያስነሱት አንዳች አብዮት አለ። ከዚህ በኋላ ትውልዱ ምን ይምሰል መጻዩ የአማራ ህዝብ ምን ይምሰል ቢባል ያንን ምስል ወስዳችሁ የምታሰርጹ ይሄ ኦርኬስትራ ቡድን ነው። አደገኛ የሆነ ድርብ ዕዳ ነው የተሸከማችሁትና ይሄንን በደንብ በውል ተረድታችሁ ሌትና ቀን መትጋት በደንብ ያስፈልጋል። እሱ ሆኖ
ትግሉን ማሻገር ጀግኖችን ማስተዋወቅ ቅድም እንዳልኩት እንደገለጽኩት ደግሞ አብዮቱን ያን የተቀበረውን ስርዓቱ ሆን ብሎ የኛ የሆነውን ሁሉ የመርገም ጨርቅ አድርጎ የቀበረውን ማንነታችን ከተቀበረበት አውጥቶ የባህል አብዮቱን ማስነሳት እንዳለ ሆኖ አብዮቱ አሁን ያለበት ትግሉ አሁን ያለበት ደረጃ አንዳንዶቹ ሲያዩ በተለይ ሌሎች ኢትዮጵያውያን ወንድሞቻችን ይሄ ትውልዱ ሲቃኝ ምናልባት የሚበቀል በቀለኛ ሌሎችንም ደግሞ ሌላ አድርገው ሊሰሩ ይችላል በፍርሃትም ጭምር አንዳንዶቹ በስጋትም ሊያዩት ይችላሉ እንደሱ አይደለም አብዮቱ ትግሉ ጣሙ የሥርዓቱን ሐሳብ እሸከማለሁ እቅዱን እፈጽማለሁ ስርዓቱን አስቀጥላለሁ ከሚል ኃይል ጋር ብቻ ነው ጠባችን ይሄን ሐሳብ ካልተሸከመ ከማንኛውም ኃይል ጋር ጠብ የለንም በዛ አጋጣሚ ኦሮሞዎች ትግሬዎች አፋሮች ሌሎችም ሁሉም እህት ወንድሞቻችን ለዚህ ስርዓት ያማራ ህዝብ እንደ ሌሎች ሰልፍ አይደለም የወጣው ሀብት አይደለም የገበረው ዕውቀት አይደለም የነገሰው ከዕውቀት ከሀብት ከጉልበት ከሌሎችም ባሻገር ያማራ ህዝብ ይኖር ዘንድ ስርዓቱ ሰው ይሆን ዘንድ ስርዓቱ ሰው ነው የገበረለት ከዚህ ዓመት በፊት ሰው ዘመቻ ብሎ በአወጀው የጦርነት በህዋቱ ጦርነት ጊዜ እሱ የሥርዓቱ አንዱ ማስቀጠያ አንድ አካል ነው በዚህ ውስጥ ራሱን ህልው አድርጎ ይኖር ዘንድ በቀሰቀሰው ጦርነት ውስጥ ጎንደር ላይ እነቻላቸው እነየው የሚባሉ ጀግኖች ሸዋ ላይ እነሸቴ ሞገስ ወሎ ላይ እነሞላ ደስዬ ጎጃም ላይ እነኤፍሬም አጥራፉ እና እልፎችን ገብረንለታል ይስራት ይኖር ዘንድ ለስርዓቱ እንቆርቆር ካል ከዚህ ህዝብ በላይ ሊቆረቆር የሚችል ኃይል አልነበር ግን ስርዓቱ የሚሆን አይደለም ስነ ተፈጥሮ ሁለበል ነው ስርዓቱ ለማንም አይሆንም ሰው በፍርሃት መታየቱ ሌላው ነገር ቀርቶ ስርዓቱን በመጣል በኩል እኩል ተባብረን ይሄን ስርዓት መጣል ይኖርብናል ይህ ባል ይሄ ብቻ አይደለም ቀጣይ ያማራ ህዝብ ፍጹም የነጻነት በዓል ሆኖ የሚከበር ለመጀመሪያ ጊዜ ያማራ ህዝብ የሚያከብረው በዓል ሆኖ ይቀጥላል አመሰግናለሁ የአርበኛው ልጅ ነኝ ዋ አንቺ አብዮት ስንቱን ጀግኖች ገበርንብሽ ዋ አንቺ ምድር ስንቱን በላሽ ዋ አንቺ ፀሐይ ስንቱን ታዘብሽ ስንቱን ጀግና ስንቱን ብርሃን ያጠፋሽ አንቺ ግን አልደበስሽም አልጨለምሽም ሲዋደቁ ሲሰውልሽ በሰላም ጥም ሞቱ አንልም ጎደሉብን ትግል አይደል ስሩ ሙያ አይደለ ቁም ነገሩ ለኛ ክብር ነፍስ የሰጡት ይዘከሩ የተሰውት ሐውልት ይቁም በስማቸው የኛ ዘመን ጀግኖች ናቸው ዋልታው አማራዬ የጀግኖች አርበኞች ስብጥር የነብሮ ያንበሱ የነብላቴና ያይበገር ያገር የነሞት አይፈሬ የጎጃሞች መንደር እንዴት ነሽ ሙሽሪት የነዘም ያገር እላለው ሐቅ ነው ሀገር ማለት እኮ የማማን ቤትሽ የሞቀ ፍራሽን ጣፋጭ የናት ቁርሴን ትቼ ወጣሁበት የነፋስ ሽውታ የሰማይ ግምታ ደመናው ሲዳምን ግንቦት ግምም ሲል የገበሬው ተስፋ የመሬቱ ልዘት የበሬዎች ውበትና ጉልበት ሻኛው ሲንጎማለል ያንን ማንነቱን ያን ሁሉ ትዝታ ለፍትህ ለአንድነት ቀንበር ሰቅሎ ሲውል እየው ተመልከተው ነፍጠኛው አማራ ቤት ምሰሶን ዶ ጠላቱን ሲሰይፍ ቅንድቡን ሲነድል ደመናው ጥርት ሳይል ሰማይ ጭጋጉን ሳይለቅ ፀሐይ ሳትወጣ ሳትቆጣ ወበቅ ሳትለቅ አዋፋት ሳይዘምሩ ፍየል በጎች ሳይሰማሩ የዱር አውሬ ማደናቸው ሳያበቃ ከምሽጉ እንዳደሩ የቤት በራፍ ሳይከፈት ባፍላዚም ስንዳመጥ ህልም አይሉት ቅጥቃጤ በቅሸቱ ስንናወጥ ያኔ ነበር ካዚም ሽሽት ከድንዛዜ አምልጬ የወጣሁት የነቃሁት ቄስ ሳይወርድ ጽናጽሉን ሳያቃጭል ከበሮውን ሳይደልቀው ነጋሪቱ ሳይጎሰም በዝምጭጭ ያኔ ነበር የነቃሁት የተመንኩኝ ይዤ ምላጭ
እውነት ነው ሐቅ ነው ለዛሬ ደስታ መች በቃል ግርዶሽን በእውቀት ገልጦ ለሚያየው ሰው ጀንበር መች ይጠልቃል የፀሐይን ውበት ኃይልና ሙቀት የጀግኖችን ብርታት የአማራነት ሚስጥር ጥበብና ምጥቀት የምድርን ጉዳጉድ የስሪቱን ጥልቀት መመርመር መደርደር መቀመር የሚያስችለው ዕውቀት የሚያበቃው እውነት ብቸኛው ትግል ነው የመኖር ዋስትና የማሸነፍ ምኞት በጋሻዬ በጎራዴ ለሀገሬ የዘመትኩኝ ባንዳንና አማራ ጠል በዝምታ ያላለፍኩኝ በሐሰት ፕሮፓጋንዳ ሀገሬን ያልቀበርኩኝ ለምዬ ማተበኛ ለሰው በል የማልሰግድ ለሀገሬ ጾማዳሪ ለጡት ነካሽ ክንድ የሚነድ አዎ በጸገነት የምጸደል እንደ አደይ የምፈካ በኔነቴ የማላፍር በፋኖነት የምመካ በሀገሬ የምኮራ በኢትዮጵያ የምረካ በመስዋዕት ደም ባንድዬ ልጅ በልፋጽም ሀገር ሰጥቶ ዘብ ያልነሳኝ ሀበሻዊነት ከዘር በላይ በእናትነት ልጅ ሆኖ በልጅነት የእናት ክብር የገባኝ አዎ የባርነት ቀንበር ያልተጫነኝ የተገዥ ስሜት አልቦ የገዥ ቃል ሕግ አብቦ የብሬት ጅራፍ ያልገረፈኝ ያበሻ ዘር ያበቀለ ያባይ ወንዝ ያጸደለ በወንድነት ተወርበው በጻድቅ ቃል ታጅቦ ተገስሶ ተማጽኖ የዳዊት ቃል ተነቦ ከንቱ ፍጥረት እርባና ቢስ ያላረገኝ የጊዮርጊስ የና አብርሃም የአርበኛ ክንድ የጠበቀኝ አዎ አማራ ነኝ አርበኛ ዘመነ ካሴ የአማራ ፋኖ በጎጃም ሰብሳቢ አርበኛ አስረስ መረ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ የአማራ ፋኖ በጎጃም ከፍተኛ አመራሮች የአማራ ፋኖ በጎጃም አንደኛ ክፍለ ጦር ከፍተኛ አመራሮችና የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የታደሰ ሙሉነ ብርጌድ አባላት እንኳን ለአንደኛ ዓመት የአማራ አብዮት መታሰቢያ ቀን በሰላም አደረሳችሁ። ከዚህ በመቀጠል ወዳጅም ጠላትም የቅርቡም የሩቁም የትናንቱም የዛሬውም ሰው እነ ዘመነ ካሴ ብቻቸውን ዋጋ ከፍለው ጀምረውት ዛሬ ሚሊዮኖች የደረሱበትን አብዮት አንድ ጊዜ ሳይንሳዊ ቅርጽ አንድ ጊዜ ሃይማኖታዊ ቅርጽ አንድ ጊዜ ፍልስፍናዊ ቅርጽ እየሰጡ መሪዎቻችን ከግብ እንዳይደርሱ ዓላማው እንዳይሳካ መሰናክል ሲሆኑ እናያለን። እኛ በመሪያችን አርበኛ ዘመነ ካሴ ተጀምሮ ሚሊዮኖች ጠመንጃ የታጠቁበት የአማራ ሕዝብ ክርስቶስ የተሰቀለበትን መስቀል ከደበቀው የቆሻሻ ክምር ተራራ በላይ በአማራ ሕዝብ ላይ ተጋርዶ የኖረውን ተጥሎብን የኖረውን ዕዳ የገፈፍንበትን አብዮት የምንሰጠው ትልቅ ትርጉም መሆኑንና በዚህ አጋጣሚ ትግላችን አብዮት መሪያችን ኤክስትሪም አብዮተኛው አርበኛ ዘመነ ካሴ መሆኑን ልገልጽ እወዳለሁ። አንድ ስርዓት የሚቆመው አንደኛ በህዝብ ላይ ነው፣ ሁለተኛ በኢኮኖሚ ላይ ነው፣ ሶስተኛ በጸጥታ መዋቅር ላይ ነው፣ አራተኛ በዲፕሎማሲ ላይ ነው። እኛ ግን አይደለም በስራ በአርበኛ ዘመነ ካሴ የ3 ደቂቃ ንግግር ብቻ ህዝቡን ዲፕሎማሲውን ኢኮኖሚውን የጸጥታ ኃይሉን ነቅለን አብይ አህመድን አየር ላይ አንሳፈነዋል። ይሄ ስርዓት ከእንግዲህ የሚቀረው የመጨረሻው አዲስ አበባ ያለው ስብስብ ተበትኖ አውሮፕላኑ እንደ ታክሲ በር ከፍቶ ጠብቆት አንዱ ወደ መካከለኛው ምስራቅ አንዱ ወደ አውሮፓ አንዱ ወደ ሰሜን አሜሪካ መበታተን ብቻ ነው። እኛ ደግሞ ይሄንን ስርዓት ጥለን ማዕከላዊ መንግስቱን ለኢትዮጵያውያን ለማስረከብ ወይም በማዕከላዊ መንግስቱ ስር ሁሉንም ኢትዮጵያዊ አቅፈን አዲስ ሟችና ገዳይ አሳዳጅና ተሰዳጅ የማትኮንበት ኢትዮጵያን ከመመስረት ባለፈ ነገ በድል አዲስ አበባ ላይ 4 ኪሎ ላይ እንደምንገናኝ እርግጠኛ ነኝ። ከዘመነ ካሴ ጎን ድርጅት አለ። ከዘመነ ካሴ ጎን
ህዝብ አለ። ከዘመነ ካሴ ጎን ሚሊዮን ጠመንጃ አለ። ሁልጊዜም ድርጅት እንዳይመሰረት ትግሉ ማዕከላዊ አስተዳደር ኑሮት ከጫፍ እንዳይደርስ በቢሊየን ይበጅታሉ፣ ብዙ ባንዳ ይመድባሉ። እኛ ግን አሁን እና አብይ አህመድና አንጃዎቻቸው ካላቸው የአእምሮ ምጥቀት በላይ ካላቸው የደህንነትም ሆነ የናሽናል አፓራተስ በላይ ካላቸው የኢኮኖሚም በላይ ስላለን ስለምናቃቸው ስለምንንቃቸው ጭምር እቅድና እንቅስቃሴያቸውን ስለምንረዳው ጭምር መሪያችንን ጠብቀን ድርጅታችንን ይዘን እስከ መጨረሻው ወደፊት እንቀጥላለን። አብይ አህመድ ገንዘብ የለውም ደሃ ነው። አብይ አህመድ ዕውቀት የለውም መሃይም ነው። አብይ አህመድ ደም ግብሩ ነው። ለኢትዮጵያውያን የሚመጥን አይደለም። ለኢትዮጵያውያን ስለማይመጥን ጭምር ከአማራው ባሻገር ሁሉም ኢትዮጵያዊ ይሄን ንብድ ሰውዬ